ስለሰጡን ማብራሪያ በጣም ነው የምናመሰግነው። ያው ስራዎች ብዙ የቆዩ እንደ ወይን ጠጅ የውድ እየሆኑ እንደመጡ አሳይተውናል እና ከዚህ ጋር በተያያዘ ድሮ በዲግሪ ሲማሩ የግዕዝ ቋንቋ ኮርስ እንደወሰዳችሁ ጠቅሰውልናል እና የግዕዝ ቋንቋ ለስራዎች ምን ያህል አስተዋጽኦ እንዳደረገና ተያያዥ ጉዳዮችን አንድ ሶስት እያሉ አብራርተው ስለ ግዕዝ ቋንቋ ጠቀሜታ ከአማርኛ ጋር አብሮ መጠናቱ ለአማርኛ የሚጠቅመው ነገር ወይስ ደግሞ የግዕዝ ቋንቋ የቤተክርስቲያን ነው ወይ ለህዝብ የህዝብ ነው የሚለውን እዚህ በደንብ ሰፋ አድርገው ቢያብራሩልን። እሺ እንግዲህ እኔ መጀመሪያ ኮተቤ የሚባለው መምህራን ትምህርት ኮሌጅ ውስጥ ነው የተማርኩት በዲፕሎማ እንደተመረኩ ያው አንድ ሁለት ጊዜ ሞክሬ ነበር አፕግሬድ ለማድረግ ግን በተለያየ ምክንያት አልተቻለም። የትምህርት መረጃዬ ዲፕሎማ ነው። ያው ምን ያህል አቅም እንዳለ ደግሞ ተማሪዎች ነው የሚመሰክሩት፣ ተጠቃሚው ነው ምስክር ሊሆን የሚችለው። ኮተቤ በነበርኩበት ጊዜ መምህር ተክሉ ሚናስ የሚባሉ የግዕዝ አስተማሪያችን ነበሩ። እሳቸውን በቤተ ክህነት ዙሪያ የመጡ ናቸው እና ትምህርቱን ስንማር ትንሽ ከባድ ነው። ብዙ ጊዜ ለከተማ ልጅ የግዕዝ ትምህርት ይከብዳል። በተለይ ከቤተ ክርስቲያን ጋር ቀረቤታ ለሌለው ልጅ ክብደቱ ይሄ ነው ተብሎ የሚነገር አይደለም፣ በጣም ከባድ ነው። እንደገና የማህበረሰቡ አስተሳሰብም ራሱ የግዕዝን ቋንቋ በአንድ ቦታ የመፈረጅ ነገር አለ። ወደ ቤተ ክርስቲያን ብቻ ቄስ ልትሆን ነው ወይ ምናምን የሚል ነገር ወይም ከቅስናው ባሻገር ደግሞ ሌላም ትርጉም የሚሰጡት ነገር አለ እና ዞሮ እኔ አሁን ኮተቤ ገብቼ ግዕዝ በተማርኩበት ጊዜ ለግዕዝ ቋንቋ የግዕዝ ቋንቋን እንደወደው ወይም ደግሞ ደስ ብሎኝ እንድከተለው ያደረገው ነገር ምንድነው? እንዳይከብደኝ ያደረገው ትግርኛ ቋንቋ መቻሌ ነው። ትግርኛ ቋንቋ በመቻሌ የግዕዝ ቋንቋ ስንማር አልተቸገርኩም፣ እንደሌሎች እንግዳ አልሆነብኝም። ለምን? የግዕዝ ቋንቋ አማርኛ፣ ትግርኛ፣ ጉራግኛ የግዕዝ ቋንቋ ቤተሰብ ናቸው፣ ሴማዊ ናቸው። ሴማዊ ስለሆነ ኢቭን በቃል ደረጃም እንኳን የሚቀራረቡበትና የሚዋዋሱበት ደረጃ ነው። ስለዚህ አሁን ለኔ ብዙም እንግዳ አልሆነብኝም። ግማሽ ከትግርኛው ወስጃለሁ፣ ግማሽ ከዛ ነው የሚሆነው እና ብዙም አልተቸገርኩም። ያን በማወቅ መምህሩ ራሳቸው ግራ ገብቷቸው ኋላ ትግሬ መሆኔን ስሜም ትግርኛ ስለሆነ እናንተ ምናምን ነው የሚሉኝ እና ጠቅሞኛል ለኔ ትግርኛው። ምክንያቱም ምንድነው ቋንቋ ጥቅም እንጂ ጉዳት የለውም። ቋንቋን መማር ጥቅም የለውም። አሁን ክርስቲያኑ የአረብኛ ቋንቋ ቢማር ምንድነው ችግሩ? እስላም ሆኖ የግዕዝን ቢማር ምንድነው ችግሩ? ቋንቋ እኮ የሃይማኖት መለያ አይደለም። ቋንቋ መግባቢያ ነው እንጂ የግዕዝና የክርስትና የእስልምና ወይም የሌላ እምነት ተከታይነቱን የሚገልጽ ወይም የሚያንጸባርቅ ነገር የለውም። ለምሳሌ አሁን የኛ ጳጳሳት ይመጡ የነበረው ከግብጽ ነው። ከግብጽ ሲመጡ በአረብኛ ነው ይዘው ነገሩን ለሚሰራው ሲባርኩ ቢስሚላህ ይላሉ፣ እኛ ደግሞ በስማም እንላለን። ቋንቋው ነው እንጂ የተለየ በውስጡ ያለው መልእክት ይዘቱ አንድ ነው፣ ተቀራራቢ ነው እና አሁን ኮተቤ ግዕዝን በመማርበት ጊዜ የነበረኝን የስነ ጽሁፍ ሙከራ እንዲያውም አጎላመሰልኝ። ለምን? ከግዕዝ ያሉ ቃላት አንድ ቃል ሆኖ ብዙ ነገር መናገር ይችላል። አንድ ቃል ሆኖ በውስጡ ብዙ መልእክቶችን ሊያንጸባርቅ የሚችልበት ነገር አለ። በፊደላት ደረጃም ደግሞ ልዩነት የሚያመጡ ፊደላት አሉ። እነዚህ አሁን ሞክሽ የሚባል ቃል አለ። አሁን በዚህ በአሚኮ የቀረበ የግዕዝ ላይ አንድ መምህር ሲናገሩ ሞክሽ ፊደላት የሚባሉ የሉም፣ በቅርጻቸው ነው የሚለያዩ እንጂ ሞክሽ የሚባል ነገር ቅርጻቸው ነው እንጂ ድምጻቸው የተለያየ ነው የሚል ሰምቻለሁ። ትክክል ነው ደግሞ። አሁን ለምሳሌ በትግርኛ ሀደገ የሚለው ሲጻፍ ልዩነት አለ። እንደገና ደግሞ በትግርኛ እኛ በአማርኛ ከሀ እስከ ፐ እንደምንለው በትግርኛ ደግሞ ከሀ እስከ ፐ ነው የሚሉት። ስለዚህ አሁን ያንዳንዱ ፊደል የየራሱ ቅርጽ፣ የየራሱ ድምጸት፣ የየራሱ ትርጉም አለበት። አንዱ ፊደል ከማይፈልገው ቦታ ላይ አይገባም። ከገባ ደግሞ የትርጉም መፋለስን ያመጣል። ለምሳሌ አሁን ሰረቀ የሚለውን ቃል ብንወስድ በሳቱ ሰ ሲጻፍ ሌባ ሆነ ነው። በንጉሱ ሰ ምንለው አሁን ሰራዊቱ ሆኗል። ደግሞ በቅርቡ በሰራዊቱ ሰ ሲጻፍ ወጣ ማለት ነው። ስለዚህ ምስራቀ ፀሐይ የሚል ፀሐይ መውጫ ነው።
በዛ በሳቱ ሰብ ይጽፈው የፀሐይ ሌባ ማለት ነው የሚሄደው እና እንዲያውም የግዕዝ አስተማሪያችን ከሰጡን ምሳሌ አንዱ አይችና ፍርድ ቤቱ ለአቶ ሰረቀ ብርሃን ተብሎ ተጻፈለት በየትኛው ፊደል በሳቱ ሰ ሰውየው ደብዳቤው ደርሶታል መቀበሉን ፈርሟል በተባለው ቀን አልቀረበምና በፖሊስ ቀረበ ለምንድነው ያልቀረብክ ሲባል በስም አይደለም የተጻፈ እኔ ሰረቀ ብርሃን እንጂ ሌባ አይደለሁም ተባለ ዳኛውም አመኑበትና በቃ በስሙ አስተካክሉና ስጡት መጥሪያውን እዚህ ላይ ይቅራል ተብሎ ተጠራ አሁን ይሄ ነው ትርጉሙ ዓለሙአ የሚባለው እና አሌፉአ ልዩነት አለ እሳቱ ሰና ንጉሱ ሰ ልዩነት አለ ይሄ ብዙሃኑ ውሃ አብለን የምንጠራው አሁን ያኔ ንጉሷ ነው የምንለው እኔ በተማርኩበት ቄስ ትምህርት ቤት ስማር ንጉሷ ተብዬ ነው ሀሌታ ውሃ ተብዬ ነው አመር ውሃ ተብዬ ነው ያን ሀ የሚባለው ምን ከየትኛው ወገን አይባል ከአብ ፊደል በኋላ ሀቆ የሃን ድምጽ ይዞ ነው የሚቀጥለው ላይ ሀ ይሆናል ከዛ ሁ እያለ ይያለ እስከ ሆ ይሄዳል እና ያንዳንዱ ፊደል የየራሱ ቃል ወክልና አለው እና አሁን አንዳንዴ እንደውም ምሰማው ምንድነው የግዕዝ ፊደላትን ለይቶ ማወቅና ለማወቅ ጠቀሜታውና ጉዳቱን ለይቶ ማያውቅ ብዙ ሰው አለ አደባልቆ ዝም ብሎ እንደመጣ ምክንያቱም ይሄን መልእክት ያስተላልፋል ያንን መልእክት ያስተላልፋል ስለዚህ እጃችን ባመጣው ለምን አንጽፍም ይላል ኢቭን የአማርኛ አስተማሪ ሆነን በፊት እጃችን እንዳመጣው የምንጽፍ ሰዎች ብዙ ነን በቃ ብዙ ነን እንዲያውም በጣም የሚገርመው ካንዱ ቦታ ላይ ሰርግ የሚለውን በሳቱ ሰይ ጽፏል አንዱ ቦታ ደግሞ መልሶ በንጉሱ ይጽፏል መልሶ አንድ አይነት ጽሁፍ ውስጥ ፊደሎች እየተለዋወጡ ይጻፉበታል ይሄ ምንድነው እጅ እንዳመጣ በአእምሮ የተቀመጠውን ነገር ነው እንጂ የሚጽፈው ትርጉሙን እያስታወሰ አለመጻፍ እና እንደውም ዋናው ትልቁ ችግር አለማወቅን በግረ መንገድ የሚጠቁም አይነት ሐሳብ አለ እና አሁን የፊደላት ትርጉም መዛባትን ራሱን ያሁን አንድ ወቅት ክርክር ተነስቶ ነበር የፊደላት ይቀነሱ አይቀነሱ የሚል ይሄን እንደውም ብዙ መምህራን አሉ እኔ ስም መጥራት አልፈልግም በዛ ደረጃ በዩኒቨርሲቲ ሌቭል የቋንቋ ዲፓርትመንቱ ተነጋግሮ መቀነስ አለባቸው በስተዋል አንዱ ሀ ይመረጥ አንዱ ሰ ይመረጥ አንዱ አ ይመረጥ አንዱ ጸ ይመረጥ ተብሎ ጭቅጭቅ ሁላ ተነሳ እኔ ደግሞ መቀነስ የለበትም የሚለውን ነው የምደግፈው ምክንያቱም አሁን እኛ ሙተን ስናልቅ ከ50 ከ60 ዓመት በኋላ የተጻፉ ሰነዶችን የሚመረምር የሚያጠና ሰው ቢመጣ በሳቱ ሰ የሚያውቅ ብቻ በንጉሱ የተጻፈው እንደማያውቅም ሌላ አስተርጓሚ ይፈልጋል ስለዚህ የታሪክ ማዛባትና የታሪክ ፍልሰትም ሊያመጣ ይችላል እንዳለ መቀመጡ ችግር የለውም ዞሮ አሁን ከኛ ምንድነው የሚጠበቀው ይሄኛው ቃል በዚህኛው መጻፍ አለበት ልክ አሁን ከሳቴ ብርሃን ላይ መጽሐፍ ቅዱሳችን ላይ አሁን ስንገባ ፊደሎች በቦታቸው ነው የሚቀመጡ ያንን ካላወቅነው አሁን ለምሳሌ ከሳቴ ብርሃን ሰርግ የሚለውን በሳቱ ሰ ወይም በዛኛው ብትፈልገው ያጋታገኘው ሌላ ቦታ ላይ ነው የሚገኘው ስለዚህ የትርጉም መዛባትም ሁሉ ሊያመጣ ይችላል ስለዚህ ይሄን ለመጠበቅ በሚመለከተው ክፍል አለ አሁን ለምሳሌ የቋንቋ ዲፓርትመንቱ ያሉት ዩኒቨርሲቲ መምህራን ተቋሞች እንደገና ደግሞ ባህል ቱሪዝም ራሱ ባህልና ቱሪዝም ራሱ ይመለከተዋል ቅርስ ስለሆነ ቋንቋ ራሱ ቅርስ ነው አለባበሳችን ባህላችን ትውፊታችን ሁሉ ቅርስ ነው ስለዚህ ያ በቅርስነት እንዲጠበቅ ፊደላት በየት ቦታ መግባት እንዳለባቸው የማስተማር ስራው ተጠናክሮ ቢቀጥል ተተኪውን ትውልድ አናደናግርም የሚል አስተሳሰብ አለ ሌላው አሁን የቋንቋ ላይ አሁን የግዕዝ ቋንቋን የቤተ ክርስቲያን የኦርቶዶክስ እምነት ማካያጃ ግብአት ነው ብሎ የሚናገሩ ሰዎች አሁን እየተበራከቱ መጥተዋል አሁን ለዚህ ደግሞ ምላሽ መስጠት ያለበት ደግሞ ክፍል አለ አልደፈረም እኔ አይደለም ብሎ መሟገት የሚደፍር ሰው አልተገኘም ቤተ ክህነትም ደግሞ ይሄንን ነገር የመናገሩ ጉዳዩም ደግሞ ላይሆን ይችላል ምክንያቱም ምታስተምረውን ታስተምራለች እንጂ ስለ ቋንቋ ትንታኔ የሚመለከተው ሰው በቋንቋው ላይ ትምህርት ያደረገ በቋንቋው ላይ እውቅና ያገኘ ሰው ነው ያንን ነገር መናገር ያለበት ለምን አሁን ግዕዝ ቋንቋ የማንኛው ቤተሰብ ነው ሲባል ቋንቋ እኮ የኮሽ የካም ምን የሚባል ነገሮች አሉ አመጣጡ አሁን በግዕዙ ብንመጣ ሴማዊ ነው ሴማዊ ስለሆነ ከአረብኛ ጋር ከትግርኛ ጋር ከጉራግኛ ጋር ከአማርኛም ጋር ዝምድና አለው
በድምጸት እንዲያውም አንዳንድ ፊደሎች ተወራራሽ ናቸው፣ አንዳንድ እቃዎች ተወራራሽ ናቸው ስያሜያቸው። ያን ስላለ ዝም ብሎ ወደ አንድ በኩል ማላከክ ራሱ እንዲያው ሌላ የመፈለግ ወይም ስም የማጥቆር አይነት ስሜት የማምጣት አይነት ነገር ሊሆን ይችላል። ሚዲያ ላይ መናገር ስላልፈለኩት ነው እንጂ የግዕዝ ቋንቋን ማንቋሸሽ የግዕዝ ቋንቋ ይሄ ነው ብሎ ለመፈረጅ ይሄ አስፈላጊ አይደለም ብሎ ለመፈረጅ የሚዳዳቸው ብዙ ሰዎች አይቻለሁ፣ ሰምቻለሁ። ያ ደግሞ ተገቢ አይደለም። በቃ እናትና አባትን ቅድመ አያትን ጠልቶ አሁን ላይ ያለውን ነገር ብቻ ማወደስ ተገቢ መስሎም አይታየኝም። እኔ አሁን ብሔራዊ ቋንቋ እንዲያውም ግዕዝ መጀመሪያ ላይ የነበረው በድሮ መጀመሪያ ላይ ብሔራዊ ቋንቋ ነው የነበረ፣ የኢትዮጵያ ብሔራዊ ቋንቋ ነው የነበረ፣ ብሔራዊ ቋንቋ ነበር። ኋላ የዳይናስቲ የመንግስት ለውጥ በሚመጣበት ጊዜ ከአክሱማዊ